ከወርሃ መጋቢት እስከ ሚያዝያ ወር መባቻ ድረስ በየዓመቱ እስላም ክርስቲያኑ ለአምላኩ ዝቅ ብለው በአርምሞና ጸጥታ ምህረትና ይቅርታን የሚጠይቁበት፣ ጥላቻን ክደው የራቀው ፍቅርን በእንባ ከሰማይ የሚመልሱበት ወር ነው። አብይ ጾም መስዋዕትነትን፣ ረመዳን ራስን መግዛትን የሚሰብኩበት ቢሆንም ኃያላኑ ተዋናዮች ቆም ብለው ማሰብን ችላ ብለው ግጭትን መርጠዋል። በሃይማኖታዊ የቀን መቁጠሪያ ወራቶች ውስጥ እጅግ ቅዱስ ወር ለክርስቲያኖች አብይ ጾም፣ ለእስላሞች ረመዳን ወር ቢሆንም ዘንድሮ ግን ከጦርነት ነጎድጓድ ጋር ተፋጠዋል። የአብይ ጾምን የሚጾሙ ክርስቲያኖች ለመጸለይና ስለ መስዋዕትነት በትህትናና በቤዛነት ተመስጦ እንዲያስቡ፣ እስላሞች ከንጋት እስከ ማታ ድረስ ረመዳንን በጾም ሲያከብሩ መንፈሳዊ ንጽህናን፣ ምጽዋትንና ሰላምን ይፈልጋሉ። በምትኩ አማኙ ጾሙን በአየር ወረራና በሳይረን ድምፅ እንዲያቋርጥ ተገዷል። በመላው ዓለም ዙሪያ በቢሊዮን የሚቆጠሩ አማኞች ለወትሮ ራሳቸውን ለፍቅር ዝቅ አድርገው ለጸሎት ሲያጎነብሱ በኪታብና መቁጠሪያ በስግደትና ሰይድ ሹክሹክታ ፋንታ በጦር መሳሪያ ፍንዳታና ሩምታ ተውጠዋል። ወቅቱ በማሰላሰል ለመስዋዕትነትና ለመንፈሳዊ እድሳት የተሰጠ ጊዜ ከመሆን ይልቅ ወቅቱ በሚሳኤል በአየር ድብደባና እየጨመረ በሚሄደው የዓለም አቀፍ ውጥረት አክሊል ተሸፍኗል። በፈረንጆቹ የካቲት 28 2026 በአሜሪካ በእስራኤልና በኢራን መካከል የተካሄደው ትልቁ ወታደራዊ ጦርነት በመካከለኛው ምስራቅ ውጥረትን አባብሷል። እኒያ በቴህራን ወታደራዊ መሰረተ ልማት ላይ ኢላማ ያደረጉት ጥቃቶች በፍጥነት በቀል እየወለዱ በከባድ ሚሳኤል ተኩስ ታግዘው በቀጠናዊ እንዲሁም በዓለም ግጭትና ፍርሃትን አሸጋግሯል። ኢራን በመልሱ በእስራኤል ግዛትና በቀጠና የሚገኙ የአሜሪካ የጦር ሰፈሮች ላይ ያነጣጠሩ የሚሳኤልና የድሮን ጥቃቶችን ስታፈርስ የመልሰው ማጥቃት እርምጃዎች የግጭቱን ወሰን አስፍተውታል። እናም ውጥንቅጦች ከቤተ ክርስቲያኖችና ከመስጂዶች ሳይርቁ ገዝፈው በቅርበት ይሰማሉ። ጎረቤት ሀገሮች በተጠንቀቅ ዓለም አቀፍ ኃይሎች በቅርበት እንዲከታተሉት ሆኗል። ውድ የሆነው የሰው ልጅ ዋጋ እየተገፋ በየቀኑ እየባሰበት ባለው የኃያላኑ ጸብና እርግጫ ንጹሃን ቤተሰቦች ተፈናቅለዋል። መሰረተ ልማቶች ተጎድተዋል። እንደ ከዚህ ቀደሙ የተረጋጋ ረመዳንን ማክበሩ፣ ጸሎትና ስግደት ለአምላክ ማቅረቡ ቀርቶ በነፍስ መቆየት ብርቅ እንዲሆን አድርጓል። በጸጥታ መልኩ የተሞሉ መስጊዶችና አብያተ ክርስቲያናት አሁን በጂኦፖለቲካዊ ጥላ ስር በግድ ተጠልለዋል። ለኢፍጣር ምግብ ለረመዳን ደስታን በመጋራት ፋንታ ለአብይ ጾም ጊዜ በሰላም መሰብሰብ ያለባቸው ቤተሰቦች አሁን በጭንቀትና በፍርሃት ዜናውን እየተመለከቱ በቤታቸው አሊያም በስደት መቆየት ግዴታቸው ሆኗል። ምክንያቱም በቢሊዮን የሚቆጠሩ ሰዎች ለሰላም ሲጸልዩ የጦርነት ማሽነሪዎች እምቢ ብለው ከሰው ልጅ ሰብአዊነትን ለማፍረስ ያለምንም ማቋረጥ መንቀሳቀሳቸውን ቀጥለዋል። አያቶላህ አሊ ከሚን፣ አሊ ላርጃኒና ሌሎች ክንደብርቱ ሰዎች የዘንድሮውን ረመዳን ሳያከብሩ ዓለም በእጇ በፈበረከቻቸው የጦር ማሽኖች እስከ ወዲያኛው ላይ ነቋሸልበዋል። በወታደራዊ ኃይል የሚሸነፍ መንፈሳዊ ትህትና በካፒታሊስቶችና አምባገነኖች የሚቀጣ ቅጣትና መከራ የበዛበትን ይህንን ወቅት በታሪክ ለብዙ ዘመናት እንደ ምጽአት ጊዜ ያስታውሰዋል። ጥያቄው ግን ሰብአዊነት በቅዱስ ወቅቶች እንኳን ሰላምን ለማስፈን ማቆም ካልቻለ የሰው ልጅ መቼ ሰላምን መምረጥ ይማራል?